ስለሱ ነው እያየን ያለነው። ሁለት ጥያቄዎችን አሳልፈን ሶስተኛው ጥያቄ ላይ ነው ያለነው። السؤال الثالث كيف نعبد الله؟ الجواب كما أمرنا الله ورسوله. قال الله تعالى: يا أيها الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم. وقال صلى الله عليه وسلم: من عمل عملا ليس عليه أمرنا فهو رد، أي غير مقبول. رواه مسلم. السؤال الرابع: هل نعبد الله خوفا وطمعا؟ الجواب: نعم، نعبده كذلك. قال تعالى يصف المؤمنين: يدعون ربهم خوفا وطمعا. وقال صلى الله عليه وسلم: أسأل الله الجنة وأعوذ به من النار. صحيح، رواه أبو داود. السؤال الخامس: ما هو الإحسان؟ ما هو الإحسان في العبادة؟ الجواب: الإحسان هو مراقبة الله تعالى في العبادة. قال الله تعالى: الذي يراك حين تقوم وتقلبك في الساجدين. وقال صلى الله عليه وسلم: الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك. رواه مسلم. إن شاء الله يا الله سبحانه وتعالى فكرك هنا የመጀመሪያው ምዕራፍ ዛሬ የምናጠናቅቅ ይሆናል። መግቢያ ላይ እንደተባለው የመጀመሪያው ምዕራፍ ሐቁላሂ ዐለል ዒባድ የተሰኘ ነው። የአላህ ሱብሓነሁ ወተዓላ ሐቅ በባሪያዎች ላይ ያለውን ሐቅ የሚያብራራ የሆነ ነው። እዚህ ምዕራፍ ላይ ወደ 5 ጥያቄዎችን ነው የምናየው። ከነዛ ከአምስቶቹ ሁለቶቹን ጥያቄዎች አይተን ሶስተኛው ጥያቄ ላይ ያቆምነው። የመጀመሪያው ጥያቄ ለማስታወስ ያየነው አላህ ሱብሓነሁ ወተዓላ እኛን ለምን ፈጠረን የሚል ነው። ሊማዛ ኸለቀን አላህ፣ አላህ ሱብሓነሁ ወተዓላ እኛን ለምን ፈጠረን የሚለውን ያየነው። እሱም መልሱም አላህ ሱብሓነሁ ወተዓላ እኛን የፈጠረን እሱም በብቸኝነት ልናመልከው በሱ ላይ ምንንም ማንንም ላናጋራ እንደሆነ ከቁርአን ከሐዲስ ማስረጃን አምጥተው አስቀምጠውልናል። ከዛም ወደ ሁለተኛው ጥያቄ ነው የተሸጋገሩት። ሁለተኛው ጥያቄ ላይ ማሂል ዒባዳ፣ አምልኮ ማለት ምንድነው? እሱ አምልኮ ማለት ምን ማለት ነው የሚለውን እሱን ነው ጥያቄ አድርገው እንደ መልስ العبادة اسم جامع لما يحبه الله من الأقوال والأفعال ብለው መልስን አስቀምጠዋል። ምንም ከመጀመሪያው ጋር የተያያዘ ነው። ምክንያቱም መጀመሪያ ጥያቄ የሚለው አላህ Subhanahu Wa Ta'ala እኛን ለምን ፈጠረን፣ መልሱ ላይ ደግሞ አላህ Subhanahu Wa Ta'ala በብቸኝነት ለማምለክ ለመገዛት ነው፣ በሱ ላይ ምንም ማንም ላናጋራ ነው፣ ለዒባዳ ነው የተፈጠርነው ብለው መልስ ሰጡ። ከዛም ጥያቄ ይፈጥራል እዚህ ቦታ ላይ። ምክንያቱም ዒባዳ ማለት ምን ማለት ነው የሚል ጥያቄ ይፈጥራል። ስለዚህ ለዛ ጥያቄ ምን አሉ? ዒባዳ ማለት እስሙን ጃሚዑን ሊማ ዩሒቡሁ ላሁ ሚነል አቅዋል ወልአፍዓል ብለው መልስ ሰጡን። የዛሬው ደግሞ ማንሻችን አሱአሉ ሳሊስ ሶስተኛው ጥያቄ ከይፈ ነዕቡዱላህ፣ አላህን እንዴት ነው የምናመልከው ነው የሚለው። ከይፈ ማለት እንዴት ነው፣ ነዕቡዱላህ አላህን የምናመልከው የምንገዛው በምን መልኩ ነው፣ እንዴት ነው የምናመልከው የሚል ጥያቄ ነው። የተፈጠርንበትን ዓላማ ነገሩን፣ ዒባዳ እንደሆነ አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ እንደሆነ ዒባዳን አስተዋወቁን። ከዛም በመቀጠል ወሳኝ የሆነ ጥያቄ ነው ያነሱት። ምክንያቱም አላህ ሱብሓነሁ ወተዓላን ስናመልክ በምን መልኩ ነው ማምለክ ያለብን? ራሳችን የሆነ ነገር ፈጥረን ዒባዳ አምልኮ ነው ብለን አላህን ማምለክ እንችላለን ነውስ ሸሪዓው በዚህ መልኩ ነው ዒባዳን የምንፈጽመው በምን መልኩ ነው የሚል ጥያቄ ነው። ይሄ ዋና ጥያቄ ነው። ይሄ ፊል ሐቂቃ
ምክንያቱም ዒባዳ ወደፊት እንደሚያወራሩን ተውቂፍያ ነው። ማስረጃን ይፈልጋል ከቁርአን ከሐዲስ። ማንም ተነስቶ ይሄ ዒባዳ ነው ማለት አይችልም። ይሄ አምልኮ ነው፣ ይሄ ዒባዳ ነው፣ በዚህ ጌታችሁን አላህን አምልኩ ሊል አይችልም። ሶላት ልስቲኻራ እያለ ሶላት ረጋኢብ እያለ ማለት አዳዲስ ነገሮችን መፍጠር። ሶላት ልስቲኻራ ነዓም መሽሩዕ ይሆናል፣ ግን ባልተደነገገው መልኩ አዲስን ፈጠራ መፍጠር አደጋ ነው። ሶላት ረጋኢብ እያሉ የሚሰግዱት ሶላት ሚዕራጅ፣ ኢስራእና ሚዕራጅ ቀን እያሉ የሚሰበሰቡት ብዙ አይነቶች አዲስ ፈጠራዎችን ሰዎች ፈጥረዋል። ስለዚህ እነዛን ሁሉ ሰዎች የፈጠሯቸውን ነገሮች አምልኮ ነው ብለን በዛ ነገር ላይ መገዛት እንችላለን ነው ጥያቄ። ትልቅ ጥያቄ ነው። ከይፈ ነዕቡዱላህ አላህን የምናመልከው በምን መልኩ ነው? ይህ ማለት ራሳችን አዲስ ነገር እያወጣን አዲስ ህግ እያወጣን አላህን ማምለክ እንችላለን ነውስ በምን መልኩ ነው? አልጀዋብ መልሱ ለዚህ ጥያቄ ከማ አመረን አላህ እንዳዘዘን ወረሱሉሁ የአላህ መላእክተኛ ባዘዙት መልኩ ነው አላህ ሱብሓነሁ ወተዓላ የምናደርገው የምናመልከው። ከማ አመረን አላህ እንዳዘዘን አላህ ባዘዘን መልኩ ወረሱሉሁ እንደዚሁ መላእክተኛው ባዘዙን መልኩ በዛ መልኩ ነው አላህ ሱብሓነሁ ወተዓላ የምናደርገው የምናመልከው ነው። ከዚህ መልስ የምንረዳው ምንድነው? አዲስ ፈጠራን አናመጣም ነው። አዲስ ነገር ማምጣት አይቻልም ማለት ነው። ለዚህ ማስረጃ ሲያመጡ ቃል አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ምን ይላል? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይላል አላህ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መላእክተኛውንም ታዘዙ፣ ወላ ቱብጢሉ አታበላሹ፣ አዕማለኩም ስራችሁን አታበላሹ። ምን በማድረግ በመክለፍ በመጻረር ከዚህ አንቀጽ የምንረዳው አላህን የምንገዛው የምናመልከው አላህ ሱብሓነሁ ወተዓላ ባዘዘን መልኩ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ነው። ከዚህ ከፈነገጥና ከወጣን ስራችን ከንቱ እንደሚሆን ነው። ስራችን ተቀባይነት እንደማይኖር ነው አላህ ሱብሓነሁ ወተዓላ እየነገረን ያለው። ምክንያቱም አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ አለ አጢዑ ላህ አላህን ታዘዙ፣ ወአጢዑ ረሱለ መላእክተኛውን ታዘዙ አለ። ከዛ ምን አለ? ወላ ቱብጢሉ አታበላሹ አዕማለኩም ስራችሁን በሙኻለፋ ነው በመጻረር ያልታዘዛችሁን በመስራት ያልተባላችሁን በመተግበር የሌለ ነገር አዲስ በመፍጠር ስራችሁን አታበላሹ፣ የታዘዛችሁን ፈጽሙ ነው አላህ ሱብሓነሁ ወተዓላ። የታዘዛችሁን ፈጽሙ፣ አላህ ያዘዛችሁን ረሱል ሰለላሁ ዐለይሂ ወሰለም ያዘዛችሁን እሱን ፈጽሙ ተግብሩ ነው የሚለው አላህ ሱብሓነሁ ወተዓላ። ስለዚህ ከዚህ የምንረዳው አዲስ መፍጠር ማምጣት አይቻልም ነው። አዲስ አምጥተን ዒባዳ አምልኮ ሊሆን አይችልም ነው። በፊት ያልነበረ አዲስ መጥቶ አምልኮ ሊሆን አይችልም። ለምሳሌ ቅድም እንደተባለው ሶላት ረጋኢብ ብለው የሚሰግዱ ሶላት አለ የሌለ ማስረጃ የሌለው ነቅል የሌለው ማለት ነው። ጾምን አስመልክቶ የሌለ ጾም፣ እንደዚሁ ሐጅንም አስመልክቶ የሌለ ነገር ያማት ሐጅ ለምሳሌ አሶሳ ሐጅ ይባላል። አሶሳ ሐጅ፣ ነጃሺ ሐጅ የሌለ ነገር ማለት ነው። ቀብር አምልኮ
መክለፍ የሌለ ነገር ያልታዘዘውን መተግበር ይህ አደጋ ነው። ብሎም እስልምናችን ሊያፈርስብን የሚችል ነገር ጉዳይ ነው። እስልምናችን የሚያፈርስ ጉዳይ ነው። ስለዚህ አዲስን መፍጠር ማምጣት አይሆንም፣ አይቻልም በየትኛውም መልኩ። ከዛሊክ አሁን መውሊድ ብለው ሰዎች የሚያከብሩት የሚሰበሰቡት አላህ እናመሰግናለን ረሱል ሰለላሁ ዐለይሂ ወሰለም አላህ ስለሰጠን እሳቸውን አላህ እናመሰግናለን፣ አርደን በቃ እንደሰታለን እያሉ ብዙ ነገሮችን አዲስ ፈጠራዎችን አዲስ ነገሮችን ይተገብራሉ። ብዙ ሽርክያቶች ይባላሉ፣ ብዙ ኹራፋት ይባላሉ፣ ይደልቃሉ፣ ያጨበጭባሉ፣ እስክታ ይላሉ። በዚህ እንግዲህ ይሄ ዒባዳ ነው ብሎ እነሱ ወደ አላህ ሱብሓነሁ ወተዓላ የሚያቀርብ አላህ የሚወደው ነው፣ በቃ ደስታችንን እንገልጽ ብሎ ነው እነሱ እንደዛ የሚያደርጉት። የሌለ ነገር ማለት ነው። ስለዚህ አሁን ከዚህ የምንረዳው ምንድነው? ዒባዳ ተውቂፍያ ነው ማለት ነው የምንረዳው ባጭሩ። ዒባዳ ተውቂፍያ ነው። አዲስ ማምጣት መጨመር አይቻልም። አላህ ያዘዘንን ረሱል ሰለላሁ ዐለይሂ ወሰለም ያዘዙትን መተግበር ብቻ ነው። ከቁርአን ማስረጃ መጡልን። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ፣ መን ዓሚለ የሰራ የተገበረ ዓመለን ስራን የሰራ ሰው ለይሰ ዐለይሂ በሱ ላይ የሌለበት ይሆናል አምሩና የኛ ትእዛዝ የሌለበትን ስራ የሰራ ሰው ፈሁወ ያ ስራው ረዱን ተመላሽ ነው፣ ወደ ራሱ ይመለሳል። አይ ገይሩ መቅቡሊን ተቀባይነት የለውም ማለት ነው አሉ። ፈሁወ ረድ ያለውን ሲፈስሩ አይ ገይሩ መቅቡሊን ተቀባይነት የለውም። ረዋሁ ሙስሊም ይህን ሙስሊም ዘግበውታል። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አሉ፣ መን ዓሚለ የሰራ ሰው ዓመለን ስራን ለይሰ ዐለይሂ አምሩና በሱ ላይ የኛ ትእዛዝ የሌለበትን ስራ የሰራ የተገበረ ፈሁወ ረዱን ፈሁወ እሱ ያ ስራው ረዱን ተመላሽ ነው። አይ ገይሩ መቅቡሊን ተቀባይነት የለውም። ረዋሁ ሙስሊም ይህ ሙስሊም ዘግቦታል። ስለዚህ የምንሰራው ስራ ምን መሆን አለበት? በሸሪዓ ልጓም መለጎም አለበት ማለት ነው። ኢትባዕ ሊኖር ግድ ይላል ማለት ነው። ስለዚህ እነዚህ አሁን ያየናቸው ሶስት ጥያቄዎች የሚተሳሰሩ ናቸው። እርስ በርሳቸው የሚያያዙ ነገሮች ናቸው። መጀመሪያ የተፈጠርንበትን ዓላማ ማወቅ እንዳለብን ነው የጠየቁና አብራሩልን። ከዛም በመቀጠል ያን የተፈጠርንበት ዓላማ ዒባዳ ስለሆነ ዒባዳ ማለት ምን ማለት እንደሆነ አብራሩ። ከዛም ሶስተኛ ላይ ዒባዳ አዲስ መፈብረክ እንችላለን ወይ ነውስ በመጣልን ነው ወይ የምንገደበው በየትኛው ነው ይሉ እሳቸው ምናሉ በማስረጃ መገደብ አለብን ያሉት። አላህ ባዘዘን ረሱል ሰለላሁ ዐለይሂ ወሰለም ባዘዙን ነው አላህን የምናመልከው። ሌላ አዲስ ፈጠራ ማምጣት አይቻልም። ላ ዩስሊሑ አኺረ ሃዚሂል ኡማ ኢላ ማ አስለሐ አወለሃ። ስለዚህ ይህችን ኡማ ሊያስተካክላት የሚችለው የመጀመሪያዎችን ያስተካክላቸው ነገር ብቻ ነው። እሱም አላህን መታዘዝ ነው። አላህን በብቸኝነት ማምለክ መገዛት ነው። ስለዚህ ልናሰምርበት ግድ ይላል ማለት ነው። ከዚህ የምንረዳው ኢትባዕ ነው። ወቃለ ሰለላሁ ዐለይሂ ወሰለም መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የኛ ትእዛዝ የሌለበትን ስራ የሰራ ፈሁወ ረዱን ስራው ተመላሽ ነው፣ አይ ገይሩ መቅቡሊን ተቀባይነት አይኖረውም አሉ። ረዋሁ ሙስሊም ሙስሊም ዘግቦታል። ሐዲሱ ሶሒህ ነው። በሶሒህነቱ ምንም ይህ የሚያጠራጥር ነገር የለውም። ለዚህ ነው አህሉ ሱና ወልጀማዓ ልብ በሉ፣ አህሉ ሱና ወልጀማዓ አሰለፊዩን ሽርክን እንደሚዋጉት ሁሉ ቢድዓንም አዲስ መጤንም የሚዋጉት። ሽርክን ያወግዛሉ አህሉ ሱና ወልጀማዓ፣ ቢድዓንም ያወግዛሉ። ሽርክ እስልምናችንን የሚያፈርስ ነው። ከዛሊከ ቢድዓ እስልምናችንን የሚያፈርስ የሚያወድም ነገር ነው። አዲስ መጤ ማለት ነው። አደጋን ስለሆነ አህሉ ሱና ወልጀማዓ ሰለፊዩን ይዋጋሉ እነሱ። ምክንያቱም ሽርክን መዋጋት ቢድዓን መዋጋት የሩሱሎች መንገድ ስለሆነ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም መንገድ ስለሆነ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርክን ተዋግተዋል፣ አውግዘዋል፣
ወከዛሊከ ቢድዓን አውግዘዋል፣ ተዋግተዋል። መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ ሲሉ ይሄ ቢድዓን ነው እያወገዙ ያሉት። እንደሚታወቀው በጁምዓቸው ሁል ጊዜ ምን ይሉ ነበረ? ኩሉ ቢድዓቲን ዶላላ ወኩሉ ዶላለቲን ፊናር ይሉ ነበር የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም። ቢድዓ ሁሉ ጥሜት እንደሆነ ጥሜት የእሳት እንደሆነ ይናገሩ ነበረ በኹጥባቸው ሁሉ ማለት ነው። ያ ማለት ቢድዓን ያወግዙ ነበረ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርክን በጥቅል አውግዘዋል፣ በዝርዝርም አውግዘዋል። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ቢድዓን በጥቅልም አውግዘውታል፣ በዝርዝርም አውግዘዋል። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ይህም ማወቅ ይኖርብናል። ላይካ ምክንያቱም በአሁኑ ሰዓት ሰዎች የሚያምታቱበትና የሚያታልሉበት ስለሆነ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሽርኮች እንዳለ ጣዖቶችን ታቦቶችን እንዳለ አውድመዋል። ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ እያሉ አውድመዋቸዋል፣ ተዋግተዋል። ከዛሊከ ቢድዓን የኸዋሪጆችን ቢድዓ አውግዘዋል። እንደሚመጡ ኸዋሪጆች ሲፈታቸውን ባህሪያቸውን ገልጸው አስጠንቅቀዋል። እንድንዋጋቸውም የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም አዘዋል። ልብ በሉ። ስለዚህ የሚመጡ ውዥንብሮችን በቁርአንና በሐዲስ ሚዛን መመዘን ይኖርብናል። ከዛም በኋላ ዋጋ አይኖራቸውም እነዛ ውዥንብሮች ማለት ነው። ወደዛው ገደል ነው የሚገቡት። ምንም ዋጋ አይኖራቸውም፣ ቂም አይኖራቸውም። ስለዚህ አሁን ስለ ሽርክ ማውራት፣ ስለ ቢድዓ ማስጠንቀቅ ኡማውን ይለያያል ብለው የሚሉ ሰዎች አሉ። ስለ ቢድዓ አለመናገር፣ ስለ ሙብተዲዖች አለመናገር ሕክማ ነው የሚሉ ሰዎች አሉ። እንዲህ አይነት ጉዶች መጥተዋል። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ምን የሚያደርጉ የሚገረስሱ ማለት ነው። የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም እኮ የእሳቸውማ ለሰባ ሶስት እንደሚከፈል ተናግረው ሲንታኒ ወሰብዑነ ፊናር ኢላ ዋሂዳ 72ቱ የእሳት ነው፣ አንዷ ስትቀራሉ። ይህ ምን ማለት ነው? የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ሕክማ የላቸውም ማለት ነው፣ ጥበብ የላቸውም ማለት ነው። ስለዚህ ስለ እንደዚህ አይነት ጉዳይ ማውራታቸው ምን ማለት ነው? ስለዚህ ልንነቃ ይገባል። በእግር መንገድ አሁን ህዝቡ ላይ ምንድነው ቢድዓን ማውገዝ ግድ ነው። ሽርክን እናወግዛለን፣ ቢድዓን እናወግዛለን። ይህን የተማርነው ከማን ነው? ከረሱል ሰለላሁ ዐለይሂ ወሰለም ነው። ሽርክን ስናወግዝ ሙሽሪኮችም ይወገዛሉ፣ ቢድዓን ስናወግዝ ሙብተዲዓዎችም ይወገዛሉ። ይህን መያዝ ይኖርብናል። ስለዚህ አሁን ዒባዳ ሊሆን የሚችለው በማስረጃ ነው እንጂ ሰዎች ራሳቸው እንደፈለገ በስሜታቸው አዲስ ነገር እየፈጠሩ ዒባዳ ነው ማለት አይችሉም ነው። ለዚህ ማስረጃው አሁን የተነበበው አንቀጽና የተነበበው ሐዲስ ነው። አላህ ሱብሓነሁ ወተዓላ ምን ስላለ? ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱለ ወላ ቱብጢሉ አዕማለኩም ስላለ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ምን ስላሉ? መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ ስላሉ ይህን ማስመር ይኖርብናል ማለት ነው። السؤال الرابع አራተኛው ጥያቄ هل نعبد الله አላህን እናመልከዋለንን? ኸውፈን ወጠምዐን ኸውፈን የፈራን ስንሆን ኸውፈን ማለት ምን ዒቃቢሂ ነው፣ ቅጣቱን የፈራን ስንሆን፣ ወጠምዐን እንደዚሁ የከጀን የፈለግን ስንሆን፣ ሚን ረሕመቲሂ ከእዝነቱ በዚህ መልኩ አላህን እናመልካለንን? እንዴት ነው የሚል ጥያቄ ነው ያሁኑ ደግሞ። ይህም አሳሳቢ የሆነ ጥያቄ ነው። ሀል ነዕቡዱላህ አላህን እናመልከዋለንን? ኸውፈን የፈራን ስንሆን ማለት ምን ዒቃቢሂማ ከቅጣቱ፣ ወጠመዐን የፈለግን የከጀልን ስንሆን ቢረሕመቲሂ ከእዝነቱ አላህ ሱብሓነሁ ወተዓላ እናመልከዋለን እንገዛዋለን